ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም ያጋንንት ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት ነው። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ ማለት። ቅዱስ ሆይ የሚፋቀሩ የክርስቶስ ወገኖች የሚሆን ሕዝብን በሰማያውያንና በምድራውያን በረከት ባርክ። በእኛም ላይ የመንፈስ ቅዱስን ጸጋ ላክ። የቅድስት ቤተክርስቲያን ደጆች በምሕረትና በሃይማኖት ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ የቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ እነዚህንና የመሳሰሉት ቪዲዮዎችን አብረን እንመለከታለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር አንተ ውስጥ ያለውንስ ዘንዶ ማን ይግደልልህ? ከእናንተ በላይ የኢትዮጵያ እርግማን አለ እንዴ? ከእናንተ በላይ የኢትዮጵያን ሰላም፣ የኢትዮጵያን መልካም ነገር፣ የኢትዮጵያን እድገት አንቆ የያዘ አረም አለ እንዴ? ኢትዮጵያ ውስጥ ያለውን እርግማን፣ ሟርቱንም፣ ጥንቆለውንም ሁሉንም ጠቅልላችሁ እኮ እናንተ ይዛችሁታል። አውሮፓ ውስጥ መተህ የስንቱን ትዳር እንደበተንክ፣ የስንቱን ህይወት እንዳመሰቃቀልክ፣ የስንቱን ገንዘብ ወስደህ ስንቱን ሰባብረህ እንዳስቀረ ታውቃለህ። በገስታውስ ውስጥ የስንቱን ሰው ህይወት እንዳመሰቃቀልክ ታውቃለህ ጠንቅቀህ። በሐሰት ትንቢት የስንቱን ህይወት ኢትዮጵያ ውስጥ ሰባብረህ እንዳስቀመጥክ፣ የስንቱን ገንዘብ ሸምጥጠህ ሀብታም እንደሆንክ ታውቃለህ። ያንተ ብልጽግና የድሆችን ገንዘብ ሸምጥጦ ወስዶ በልቶ ድሆችን እንደገና ቁጭ ብለህ እነሱ ላይ የፎከርክ፣ የስንቱን ላብ ሸምጥጠህ ራስህን አበልጽገህ ስንቱን ድሃ ያደረክበት፣ የስንቱን ትዳር የበተንክበት፣ የስንቱን ህይወት አመሰቃቅለህ ሰባብረህ አስለቅሰህ ያስቀመጥክበት፣ አውሮፓ እየዞርክ የስንቱን ህይወት ነው ያመሰቃቀልከው። በሳውዝ አፍሪካ ስንቶቹን ነው የሐሰት ትንቢት አምጥተህ ያደቀቅከው። በኢትዮጵያ የስንቱን ገንዘብ ነው የሸመጠጥከው። የስንቱን ትዳር፣ የስንቶችን ቤተሰብ ነው በትነህ ልጆችን ሜዳ ላይ የጣልከው። ከአንተ የሚበልጥ ዘንዶ አለ። እናንተ ስለሌላ ዘንዶ ልታወራ፣ ድግምቱም፣ ሟርቱም፣ በክርስቶስ ላይ መዋሸቱም፣ በእግዚአብሔር ላይ ማመፁም አንተው ጋር ነው ያለው። መጀመሪያ አንተ ውስጥ ያለውን ዘንዶ ግደል። ጠንቋው የለየለት ነው። ጠንቋይ ነኝ እኔ በሰይጣን አሰራር ነው የምሰራው ብሎ ነው የሚሰራው። በራሱ ስም ቁጭ ብሎ የሚጠነቁለው። አንተ ግን በክርስቶስ ኢየሱስ ስም የምትጠነቁል ከአንተ በላይ ምን አይነት ዘንዶ አለና ዘንዶ ትወጋለህ? እባክን እዚህ ጋር የዘረዘርካቸው እግዚአብሔር የሚጠላቸው ብለህ የዘረዘርካቸው ከነሱም በላይ ብዙ ነገር የተሸከምከው አንተ ነህ። መጀመሪያ መገደል ያለበት እናንተ ሐሰተኞች ላይ ያለ ትልቁ ዘንዶ ነው። ስለዚህ አታስመስል። እዚህ ጋር የመንግስት አጨብጫቢ መስለህ የሆነ ራስህን ሽፋን ለማድረግ የምትሄድበትን ድራማ ብታቆም መልካም ነው። ኢዮብ 34 ከ21 እስከ 22 እንደዚህ ይላል። አይኖቹ በሰው መንገድ ላይ ናቸው፣ እርምጃውን ሁሉ ያያሉ። ኃጢአትን የሚሰሩ ይሰወሩበት ዘንድ ጨለማ ወይም የሞት ጥላ የለም። ስለዚህ አንተም የምትሰወርበት ጨለማ የለም። እግዚአብሔር አይዘበትበትም። ያደረከውን እያንዳንዱን የምትከፍልበት ጊዜ ቅርብ ነው። ለሰራ ሁሉ የምትከፍልበት እግዚአብሔር ይፈርዳል። የስንቶቹን ህይወት ያመሰቃቀልክበት፣ በኢትዮጵያ፣ በአውሮፓ፣ በሳውዝ አፍሪካ ያደቀክበት፣ የስንቱን ድሃ ገንዘብ ወስደህ ራስን አበልጽገህ ድሃ ድህነት እያልክ የምትፎክርበት እግዚአብሔር አይዘበትበትም። የምትዋረዱት እናንተም ጭምር ናችሁ ዋናዎቹ። በቅርብ ከሚዋረዱ ሟርተኞችና ጠንቋዎች መካከል ዋነኞቹ እናንተም ጭምር ናችሁ። እኔ ዘፈንና ዘፋኝነትን እያበረታተው አይደለም ጭራሽ። ዘፈንና ዘፋኝነት ከምድር ላይ ሁሉ ቢጠፋ ደስታዬ ነው። ነገር ግን ከዘፈንና ከዘፋኝነት ከጠንቋዎችም በላይ እናንተ በክርስቶስ ስም የምትጠነቁሉ ዘፋኞች ትበልጣላችሁ። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት ነው። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ ነው እንጂ ዘሎ ተሯሩጦ ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁን ጸጥ በሉ እስቲ። እሱ ራሱ በጣም ጥልቅ ጸሎት ነው፣ ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አቧራ እያቦነነ ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቷል።
አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደለ? በቃ መተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተካል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ግን አለ ክርስቶስ። የማይረሱ ዝምታዎች ነበሩት። ህዝቡ ይሰቀል ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስ ምንድን ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሾታል። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና ላለ እንደኛ ጋር እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ናና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱን በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታመጡት። ሰላም ያገኛል። እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል ከእግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ በፈሰሰ ነበር። እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ሕይወት በጣም ብዙውን ነገር ይተካል። መሐሮሙ እግዚኦ ወተሳሎ ሊቃነ ጳጳሳት። ፍሬ ቅዳሴ ከጀመርን በኋላ ምን ይደረጋል? ጸሎተ ቡራኬ የሚባላል። እንድታውቁት በአማርኛ ሲባል ስለምትሰሙን ልዩ ሶስት የምትወልና አብ ወልድ መንፈስ ቅዱስ ወይ የሚፋቀሩ የክርስቶስ ወገኖች የሚሆን ሕዝብን በሰማያውያንና በምድራውያን በረከት ባርክ። በእኛም ላይ የመንፈስ ቅዱስን ጸጋ ላክ። የቅድስት ቤተክርስቲያን ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን። እስከ መጨረሻይቱ ምቅታ ድረስ ልዩን ሶስትነትን ማመንን ፈጽምልን። ጌታ ኢየሱስ ክርስቶስ የታሙ ወገኖችን ጎብኝ። የሄዱትንና እንግዶች የሆኑትን አባቶቻችን፣ ወንድሞቻችን፣ እህቶቻችን መርተህ በሰላም በጤና ወደ ቤታቸው መልሳቸው። የሰማዩን ነፋስ ባርክ። ዝናሙንም በዚች ዓመት የሚያፈራውን የምድሩን ፍሬ እንደ ቸርነት ባርክ። ዘወትር ተድላና ደስታን አድርግልን። ሰላምህን ማጽናልን። ለእኛ በጎ ነገርን ሊያደርጉልን ጽኗን የሚሆኑ የነገሥታቱን ልቡና መልስ። በቅድስት ቤተክርስቲያን ሁልጊዜ ለሚሰበሰቡ ለቤተክርስቲያን ሊቃውንት ፍቅርን ስጥ። ለሁሉም ለእያንዳንዱ ኃያላን በሚሆኑ በነገሥታቱ ፊት ሰላምን አብዛላቸው። ከዚያ በኋላ በቀናች ሃይማኖቱ ነው ያረፉትን ያንቀላፉትን የአባቶቻችን የእናቶቻችን የወንድሞቻችን የቶቻችን ነፍስ ሁሉ አሳርፍ። አምላካችን ክርስቶስ በኢየሩሳሌም ሰማያዊት ዋጋቸውን ይካፍላቸው ዘንድ ዕጣንና ቁርባን ወይንና ሜሮን ዘይትን መጋረጃም የንባብ መጻሕፍትን የሚያመጡትን ሁሉ ባርክ። በዛሳ በሚያስፈራውና በሚያስደነግጠው በመንበረ ፊት ምጽዋት ያመጡትን ሁሉ ተቀበል። ከዚያስ ይቅርታን ያገኙ ዘንድ ከኛ ጋር የተሰበሰቡትን ሁሉ አምላካችን ወይ ይቅር በላቸው። ይኸው አሁንም ይቅርታ ይለምንልናል። የተጨነቀችቱን ነፍስ አሳርፍ። በሰንሰለት የታሰሩትን በስደትና በምርኮ ያሉትን መሪር በሆነ አገዛዝ የተያዙትን ሁሉ አምላካችን ወይ በቸርነት አድናቸው። ከዚያስ መምህራችን ኢየሱስ ክርስቶስ ወይ ወደ አንተ በምንማልድበት ጊዜ እንድናስባቸው ያዘዙንን ሁሉ በሰማያዊት መንግሥት አስባቸው። ከዚያስ መልሶ አቤቱ ሀጥ ባሪያህን እኔንም አስበኝ። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ከፍ ከፍ አድርጋቸው ለዘላለሙ ይላል። ከዛ ዲያቆኑ ይቀበልና ደግሞ ምን ይላል? መሐሮሙ እግዚኦ ወተሳሎ ሊቃነ ጳጳሳት ይላል። ጳጳሳት ኤጲስቆጶሳት ቀሳውስት ወዲያቆናት ወኩሎሙ ሕዝበ ክርስቲያን ይላል። አቤቱ ጳጳሳትና ኤጲስቆጶሳትን ቀሳውስትና ዲያቆናትን ሃይማኖታቸው የቀና ሕዝበ ክርስቲያንን ሁሉ ማራቸው ይላል። አሁን ምንድን የሚለምንልን? ይቅርታ ነው። እስካሁን ድረስ ስለ ኃጢአታችን ይቅርታ እየተጠየቀ ነው ያለው እስካሁን ድረስ ማለት ነው። ከዚያ በኋላ በቅዳሴው መካከል ደግሞ በቃ ስለ እመቤታችን ብለህ በቅዳሴው ለነጎድጓድ በቅዳሴ ያዕቆብ ዘሱርግ ያለውን ሁሉ ታውቁታላችሁ። ስለ እመቤታችን አንተን ስላገለገሉ ስለ ትጓን መላይ ስለ ቅዱሳን ነቢያት ስለ ቅዱሳን ሐዋርያት ደማቸውን ስላፈሰሱ ለሰማዕታት የዚህን ዓለም ፍትወት ስለናቁ ስለ ጻድቃን ብለህ ማረልን ራራልን እንላለን። ደግሞ ይህንን ሁሉ ካልን በኋላ ደግሞ እንደገና ጸሎተ ንስሐ አይገርማችሁ? ስግዱ ተብሎ ደግሞ ጸሎተ ንስሐ ደግሞ ይደገምልናል ማለት በማወቅም ቢሆን በማወቅ ወይም ባለማወቅ ይህን ሁሉ ሌላው እንዳይመስላችሁ
በማይቋል በተንኮልም ቢሆን በልቡና ክፋት ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን ይቅር ባይ እግዚአብሔር አምላካችን ሆይ ምሕረትህ የበዛ መዓትህ የራቀ እያልን እንለምናለን። ይሄንን ለምኖ ሲጨርስ ደግሞ እግዚኦ መሐረነ አያችሁ ምን ያህል ይቅርታ እንደምንለምነው እግዚአብሔርን። እግዚኦ መሐረነ ክርስቶስ ደግሞ በተወ በአብይ ዜማ በንዑስ ዜማ ደግሞ እግዚአብሔር ይጠየቃል። ያን ሁሉ አድርጎ ሲያበቃ ደግሞ ምን እንደምንል ታውቃላችሁ? ይሄ ሁሉ ቢለመንልን እንኳን ራሱ ያንተን ሥጋና ደም ለመቀበል እንደ ቸርነት ካልሆነ እንደ በደላችን አይገባንም እንላለን። ደግሞ በከመ ምሕረትከ አምላክነ ዋኩ በከመ አበሳነ ብለን ከዚያ በኋላ ኑዛዜ ተሰጥቶን ስሬት ተቀብለን እንዲህ የክርስቶስ ሙሽራ አድርጎ ያዘጋጀናል ማለት። ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ የቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውል አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት። ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የህፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናት ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት ስነ ህንፃን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች። የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት፣ ፈጣሪን ማምለክ፣ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማደር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ሕግ ለሁሉም አንድ ሲሆን ለእሷ የተለወጠባት ድንግል በስጋው ህሊና የተባለች ስጋና ህሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች ሰው ሆና ሳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉሥ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በህልሙ ያያት መሰላል የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን እራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለህ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለህ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለህ ስታስብ ገና
ድንቁርና ቤት እንደሰራበት ወቅ ማርያም ማለት በምድር ማር በሰማይ ያም የሚለው ስም ተገናኝቶ የተሰጠ ስም ነው። በምድር የሚኖሩ ሰዎች ዘንድ ማር በጣፋጭነቱ ወደር የማይገኝለት ምግብ ነው። ያም ደግሞ በገነት ቅዱሳን የሚመገቡት በብሔረ ሕያዋንና በብሔረ ብፁዓን የሚኖሩ ቅዱሳን የሚመገቡት ምግብ ነው። የድንግል ማርያም ርኅራኄውና ፍቅሯ በምድር ላሉ በሰማይ የሚኖሩ ሁሉ ዘንድ እጅግ ጣፋጭ በመሆኑ ማርያም ትባላለች። ጣዕሟና ፍቅሯ የማይጠገብ ነውና ክብርና ምስጋና ላንቺ ይሁን፣ አሜን። ኦርቶዶክሳውያን ይህንን ቻናል ለማሳደግ ላይክ እና ሰብስክራይብ ያድርጉ። ሁላችሁንም እናመሰግናለን። ብዙዎቻችን ቤተ ክርስቲያን ለምን ዘፈን ትከለክላለች እንላለን። ስሜትን መግለጽ ምን ችግር አለው ብለን እንጠይቅ ይሆናል። ነገሩ ግን ከመከልከል በላይ ጥልቅ መንፈሳዊ ምክንያት አለው። የመጀመሪያው ቤተ ክርስቲያን የቅድስና ቦታ ናት። ቅዱስ ዳዊት በመዝሙሩ ለእግዚአብሔር አዲስ ምስጋናን ዘምሩ ይላል። ቤተ ክርስቲያን የምትቀበለው አምላክን የሚያመሰግን ነፍስን የሚቀድስና ወደ ንስሐ የሚመራ ዜማን ብቻ ነው። ዘፈን በአብዛኛው ስጋዊ ስሜትን፣ ዝሙትን፣ ቂምን ወይም ዓለማዊ ደስታን የሚቀሰቅስ በመሆኑ ከመንፈሳዊው ዓለም ጋር ይጋጫል። ሁለተኛው ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም እንደሚለው መጽሐፍ ቅዱስ የሰው ልጅ የተፈጠረው አምላኩን ሊያመሰግን ነው። በቤተ ክርስቲያን ስርዓት ውስጥ የምንሰማቸው ዜማዎች ለምሳሌ የቅዱስ ያሬድ የደረሰው ከሰማይ መላእክት የተገኘ መንፈሳዊ ዜማዎች ናቸው። ስጋዊ ዜማ ወይም ዘፈን ግን የሰውን አእምሮ ወደ ምድራዊ ምኞት ስለሚወስደው እኛም ክርስቲያኖች ልቡ በጸሎትና በዝማሬ ብቻ እንዲሞላ ይፈለጋል። ስለዚህ ዘፈን የሚከለከለው ሰውን ለመጨቆን ሳይሆን የሰውን ልጅ ልብ ከምድራዊ ጭንቀት አውጥቶ በሰማያዊው ሰላም ለመሙላት ነው። ኦርቶዶክሳውያን ይህንን ቻናል ለማሳደግ ላይክ እና ሰብስክራይብ ያድርጉ። ሁላችሁንም እናመሰግናለን።